ኤክሴል ላይ ስንሰራ ስራችንን የሚያፈጥኑልን ሾርት ከቶችን ነው የምናየው። እዚህ ጋር ሁሉንም ሾርት ከቶች አዘጋጅቼላችኋለሁ። ሙሉ በሙሉ በተግባር እናያቸዋለን ማለት ነው። ቪዲዮን ላይክ እያደረግን እንጀምረዋለን። በቅድሚያ የምናየው ኮንትሮል ኤ ሲሆን እዚህ ጋር የሰራሁት ስራ አለ። እዚህ ጋር የመጀመሪያዋ እዚች ሴሏ ጋር ወይ ደግሞ ቢቱ ጋር ክሊክ አደረግና ኮንትሮል ኤ ባረግ እዚሁ አካባቢ ያሉትን ነው ሴሌክት የሚያደርግልኝ ማለት ነው። ለምሳሌ እዚህ ጋር ደግሞ ክሊክ አድርጌ ኮንትሮል ኤ ብል ምን ያደርጋል? እዚቹ አካባቢ ያሉትን የሰሯቸውን ነው ሴሌክት የሚያደርግልኝ ማለት ነው። እዚህ ባዶ ቦታ ላይ ደግሞ ክሊክ አድርጌ ኮንትሮል ኤ ብል ሙሉን ሴሌክት ያደርግልናል ማለት ነው። ኮንትሮል ኤ ማድረግ ካልፈልጋችሁ እዚህ ጋር በመምጣት ክሊክ ስታደርጉ ሙሉን ሴሌክት ያደርግላችኋል ማለት ነው። በማይክሮሶፍት ኤክሴል ላይ ኮንትሮል ኤ ሙሉን ነው ሴሌክት የሚያደርግላችሁ ወይ ደግሞ የሰራችሁትን አካባቢ ብቻ ነው ሴሌክት የሚያደርግላችሁ ማለት ነው። ሌላው የምናየው ደግሞ ቀጣይ ኮንትሮል ቢ ነው ማለት ነው። ኮንትሮል ቢ ደግሞ እዚህ ጋር ያለውን ጽሁፍ ለምሳሌ ክሊክ ካረኩ በኋላ ኮንትሮል ቢ ባረግ ምን ያደርጋል? ቦልድ ያደርግልናል ማለት ነው። እዚህ ጋር የተጻፍነውን ጽሁፍ እንዲህ ሴሌክት አድርገን ኮንትሮል ቢ ብናደርግ ምን ያደርጋል? ቦልድ የሆነ ካለ ቦልዱን ያጠፋና ድጋሚ ኮንትሮል ቢ ስንል ቦልድ ያደርጋል፣ ደመቅ ያደርግልናል ማለት ነው። ኮንትሮል ቢ ማድረግ ካልፈለጋችሁ እዚህ ጋር በመምጣት ክሊክ ማድረግ ትችላላችሁ። ቢን ክሊክ ስታደርጉ ምን ያደርግልናል? ደመቅ ያደርግልናል ማለት ነው ማይክሮሶፍት ኤክሴል ላይ። ሌላው የምናየው ደግሞ ኮንትሮል ሲ ነው ማለት ነው። እዚህ ጋር ለምሳሌ ይሄንን እዚህ ጋር ያለውን እንደዚህ ክሊክ ሴሌክት ካረኩ በኋላ ከኪቦርድ ኮንትሮል ሲ በማለት የምፈልገው ቦታ ላይ በመሄድ ኮንትሮል ቪ ስል ምን ያደርግልኛል? ኮፒ ያደረኩትን ወደዚህ አምጥቶ ፔስት ያደርግልኛል ማለት ነው። ስለዚህ ኮንትሮል ሲ የምትፈልጉትን ነገር ኮፒ ለማድረግ ነው የሚረዳችሁ ማለት ነው። ከዚህ ለመውጣት ባዶ ቦታ ደብል ክሊክ ማድረግ ነው። ልክ ደብል ክሊክ ስታደርጉ ከዚህ ይወጣላችኋል ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ዲ ነው። ኮንትሮል ዲን ደግሞ ለማየት እዚህ ጋር ያለውን ሴሌክት እናደርጋለን ልክ እንደዚህ። ከዛ በመቀጠል ኮንትሮል ዲ ስናደርግ ምን ያደርግልናል? ልክ ከላይ ያለውን ወደ ታች ፊል ዳውን ያደርግልናል ማለት ነው። ከፈለግንም እነዚህን እንደዚህ አንድ ላይ በመምረጥ ኮንትሮል ዲ ስናደርግ ምን ያደርጋል? ከላይ ያሉትን ወደ ታች ፊል ዳውን ያደርግልናል ማለት ነው። ኮንትሮል ዲን በዚህ መንገድ መጠቀም ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ኢን ነው። ኮንትሮል ኢን ደግሞ ለማየት እዚህ ጋር ያዘጋጀውላችሁ ዳታ አለ። ይሄንን ዳታ እንዲህ ሴሌክት እናርግና እዚህ ጋር ኦል ቦርድ እናርገው። ከዛ በመቀጠል እዚህ ጋር ስሞች አሉ። የመጀመሪያውን ስም መለየት ከፈለኩ የነዚህን ዳታ እያንዳንዱ ጋር እየሄድኩ መጻፍ አይጠበቅብኝም ማለት ነው። ምን ማድረግ እንችላለሁ? በቀላሉ በኮንትሮል ኢ ሁሉንም በአንድ ጊዜ መስራት ይችላለሁ ማለት ነው። ስለዚህ በቅድሚያ የመጀመሪያውን እንጻፍ። ዮሴፍ ነው የሚለው እዚህ ጋር ዮሴፍ ብለን እንጽፋለን ማለት ነው። ዮሴፍ ብለን ከጻፍን በኋላ ቀጣይ ያለውንም ላስት ኔሙንም እንጽፋለን ማለት ነው። ከዛ በፊት ግን ይሄንኑ እንስራው። ከዛ እዚህ ጋር ከሰራን በኋላ ኢንተር እንልና ከኪቦርድ ኮንትሮል ኢ ነው የምንለው ማለት ነው። ልክ ኮንትሮል ኢ ስንል በዚህ ጋር የመጀመሪያ ስሞቹን ብቻ ነጥሎ ያመጣልናል ማለት ነው። ላስት ኔሙንም ከፈለግን እዚህ ጋር ደምስ ነው የሚለው DEMIS። ከዛ ኢንተር እንልና አሁንም ኮንትሮል ኢ ስናደርግ ምን ያደርግልናል? በዚህ በኩል ያሉትን የአባት ስሞች ብቻ ነጥሎ ያወጣልናል። ቀጣይ ደግሞ እድሜን ያለው እሱንም ነጥሎ ለማውጣት ከፈለጋችሁ ብዙ ዳታ ካላችሁ ምንድነው የምታደርጉት? በቅድሚያ የመጀመሪያውን ትጽፋላችሁ። ከዛ ኢንተር፣ ከዛ ኮንትሮል ኢ ስታደርጉ እንዲሁ ነጥሎ ያወጣላችኋል ማለት ነው። ስለዚህ እንደዚህ አይነት ዳታ ኖሯችሁ መነጣጠል ከፈለጋችሁ እያንዳንዱን ስትጽፉ መዋል አይጠበቅባችሁ። በቀላሉ እንደዚህ መስራት ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው ምንድነው? ኮንትሮል ኤፍ ነው። ኮንትሮል ኤፍን በማይክሮሶፍት ኤክሴል ለማየት እዚህ ጋር የምትፈልጉት ጋስ እንዲህ ሴሌክት ታደርጋላችሁ። ሴሌክት አለማድረግም ትችላላችሁ ሙሉን መፈለግ ከፈለጋችሁ። ከዛ ኮንትሮል ኤፍ ነው የምትሉት። ልክ ኮንትሮል ኤፍ ስትሉ ምንድን ነው የምትፈልጉት ይለናል። እዚህ ጋር ለምሳሌ እኛ ፈርስት የሚለውን የምንፈልግ ከሆነ ወይ ደግሞ ኤጅ የሚለውን እንፈልጋለን ብለን ምን ማድረግ እንችላለን? ፋይንድ ኦል ማድረግ እንችላለን ማለት ነው። ከዛ እዚህ ጋርም ሴሌክት አድርጎላችኋል ወይ ደግሞ እዚህ ጋር የቱ ጋር እንዳለ ያሳያችኋል። ብዙም ከሆነ ሁሉንም ያሳያችኋል። ለምሳሌ ሙሉን ሴሌክት እናርግና ኮንትሮል ኤፍ እንበል። ከዛ በኋላ ኮንትሮልን ፈልግልን እንበለው። እዚህ ጋር አሁን ብዙ ስለሆነ እያንዳንዱን ያሳየናል ማለት ነው። ፋይንድ ኦል ብንለው እዚህ ጋር ሁሉንም ያሳየናል። እዚህ ጋር አንድ ሴሌክት አድርጎልናል።
ሌሎችም ግን አሉ እያለን ነው። እዚህ ጋር ሁሉንም ያሳየናል። የምትፈልጉ ጋር ክሊክ ብታደርጉ ራሱ ይወስደናል ማለት ነው። በዚህ መንገድ ማይክሮሶፍት ኤክሴል ላይ ኮንትሮል ኤፍን መጠቀም ትችላላችሁ ማለት ነው። አሁን ደግሞ የምናየው በማይክሮሶፍት ኤክሴል ኮንትሮል ጂን ነው የምናየው ማለት ነው። ከኪቦርዳችሁ ኮንትሮል ትይዙና ከዛ ጂ ስትነኩ ልክ እንደዚህ አይነት ያመጣላችኋል ማለት ነው። ይሄን ለመስራት ግን እንዲረዳችሁ ጎቱን ነው የሚያመጣላችሁ። እዚህ ጋር አንድ ያዘጋጀውላችሁ ዳታ አለ። ይሄንን ዳታ ሴሌክት እናርገውና እዚህ ጋር በመሄድ ኦል ቦርድ እናደርገዋለን። ከዛ በመቀጠል እዚህ ጋር ለምሳሌ ያለ አይዲውን እዚህ ጋር ስም አለ። እነዚህን እያንዳንዱን እየሄዳችሁ መጻፍ አይጠበቅባችሁም። ልክ እንደዚህ መጻፍ አይጠበቅባችሁም። እዚህ ጋም ያለውን ለመስራት ልክ እንደዚህ መጻፍ አይጠበቅባችሁም ማለት ነው። ምህረት እያላችሁ እስከ ሐመድ መውረድ የለባችሁም። እዚህ ጋር መጻፍ አይጠበቅባችሁም ማለት ነው። እንዴት በኮንትሮል ጂ በቀላሉ እነዚህን እንደምትሞሉ ነው ማሳያችሁ ማለት ነው። በቅድሚያ ሴሌክት ታደርጉታላችሁ። ከዛ በመቀጠል ከኪቦርድ ኮንትሮል ትይዙና ጂ ነው የምትነኩት ማለት ነው። ከዛ እዚህ ጋር ስፔሻል ሚል አለ። ስፔሻል ሚለው ጋር እንሄድና እዚህ ጋር ብላንክስ ሚለውን ነው የምንነካው። ከዛ ኦኬ እንላለን። ኦኬ ካልን በኋላ እንዲህ ባዶ ቦታዎችን ይመርጥልናል። ከዛ ኢዚኳልቱ እችኛዋን እንደምናስገባው ማለት ነው። ከላይ ያለውን ለሪፈረንስ ከላይ ያለውን እናስገባለን። ጂ እና 22 ላይ ነው ያለው። ምን እንላለን? ጂ 22 ብለን እንጽፋለን። ከዛ ኮንትሮል እንይዝና ኢንተር ነው የምንለው። ልክ እንደዚህ ሁሉንም ዳታ ይሞላልናል ማለት ነው። ስለዚህ በእጃችን በመጻፍ መድከም አይጠበቅብንም። በኮንትሮል ጂ ልክ እንደዚህ ማስተካከል እንችላለን ማለት ነው። ቀጣይ ደግሞ በማይክሮሶፍት ኤክሴል ላይ ስራችንን የሚያቀልልን የምናየው ኮንትሮል ኤች ነው ማለት ነው። ኮንትሮል ኤች ደግሞ ሪፕሌስ ያደርግልናል። ለምሳሌ እዚህ ጋር ወይ ምህረት ሚል ቢኖር የአሁኑን እንመልሰውና ልክ እንደዚህ በአንዶ ከዛ እዚህ ጋር ለምሳሌ ምህረት ሚለውን ሪፕሌስ ማድረግ ከፈለክ ወደ ሌላ እያንዳንዱ ጋር መሄድ አይጠበቅብኝም። ምን ማድረግ እችላለሁ? መጀመሪያ ሴሌክት አደርገዋለሁ የምፈልገውን ኤሪያ። ከዛ በመቀጠል ኮንትሮል ከዛ ኤች ነው የምንለው። ከዛ ምንድን ነው መቀየር የምትፈልጉት ይለናል እዚህ ጋር። እኛ ለምሳሌ ከላይ ይሄንን ምህረትን ወደ ሌላ ስም መቀየር ከፈለግን ምህረት እንበልና ከታች ደግሞ ሪፕሌስ ዊዝ የሚለው ጋር ዮሴፍ እንበል። ከዛ በኋላ ሪፕሌስ ኦል እንለዋለን። ሪፕሌስ ኦል ስንል እዚህ ጋር ምን ያደርግልናል? ሁሉንም እዚህ ጋር ምህረት የሚል የነበረውን የቅድሙን ሁሉንም ወደ ዮሴፍ ቀይሩልናል ማለት ነው። በዚህ መንገድ ኮንትሮል ኤችን መጠቀም ትችላላችሁ ማለት ነው። እዚህ ጋር ያለውን ዳታችሁን በቀጣይ እንዴት ኢታሊክ እንደምናደርግ ነው የምናየው ማለት ነው። ኮንትሮል አይ ምን ያደርጋል? ጽሁፋችንን ኢታሊክ ያደርግልናል ወይ ደግሞ ትንሽ ጠመም ያደርገዋል ማለት ነው። ልክ እንደዚህ ጽሁፋችን ጠመም ብሏል። ካልፈለግን ኮንትሮል አይን ደግመን ስንነካ ኢታሊክ ሚለው ይመለሳል ማለት ነው። ቀጣይ ደግሞ የምናየው ምንድነው? ኮንትሮል ኬ ነው። ኮንትሮል ኬ ደግሞ ምንድነው የሚያደርግልን? ኢንሰርት ሃይፐርሊንክ ነው። ለምሳሌ እዚህ ጋር ላለው ቴክስት ሪፈረንስ ማስገባት ከፈለግኩ ምን ማድረግ እችላለሁ? ከኪቦርድ ኮንትሮል ኬ ከዛ የምፈልገውን አስገባለሁ ማለት ነው። እዚህ ጋር ቴክስት ለሚለው ደሞዝ ሚለውን እንደ ሪፈረንስ ማስገባት ከፈለግኩ ኦኬ ስል ከአሁን በኋላ እዚህ ጋር ቴክስት ሚለው ጋር ምን ሆኗል? ደሞዝ ሚለው ገብቶልናል ማለት ነው። ስለዚህ ይሄንን ምን ማድረግ ትችላላችሁ? ከኪቦርድ ጋር ሄዳችሁ ኮንትሮል ይዛችሁ ደብል ክሊክ ስታደርጉ ይከፍትላችኋል ደሞዝ ሚለው ማለት ነው። አሁን ኮንትሮል ይዣለሁ። ከዛ ኮንትሮል ይዛችሁ ከዛ ደብል ክሊክ ስታደርጉ ይከፍትላችኋል። በፓስወርድ ስለቆለፍኩት ነው ደሞዝ ሚለውን እንጂ ይከፍትልን ነበር ማለት ነው። ሌላ ከዚሁ ከኮንትሮል ኬ ጋር ኤግዛምፕል ለማየት ለምሳሌ ዳዊት ለሚለው ለዚህኛው እንዲሁ ሃይፐርሊንክ እናስገባ። ኮንትሮል ኬ ከዛ ምን እናስገባለት? ለሱ ደግሞ ይሄንን ባነር ሚለውን እናስገባለት ማለት ነው። ከዛ ኦኬ እንላለን። አሁን ይሄ ምን ሆኗል? እንደ ሪፈረንስ ቁጭ ብሎልናል። ስለዚህ ዳዊት ጋር ባነሩን ማየት ከፈለጋችሁ ኮንትሮል ትይዙና ደብል ክሊክ ታደርጋላችሁ ማለት ነው። የዛን ጊዜ ራሱ ይከፍትላችኋል ማለት ነው። ኮንትሮል መያዝ እንዳትረሱ። ከዛ ደብል ክሊክ ነው የምታደርጉት ማለት ነው። ሪፈረንሱን ይከፍትላችኋል ማለት ነው። ቀጣይ በማይክሮሶፍት ኤክሴል ላይ ስራችንን የሚያቀልልን ሾርትከት ኮንትሮል ኤል ነው ማለት ነው። እዚህ ጋር ላለው ቴብል እንደዚህ ሴሌክት ካደረጋችሁ በኋላ ኮንትሮል ኤል በማድረግ ምን ማድረግ ትችላላችሁ?
ቴብል መስራት ትችላላችሁ ማለት ነው። ቴብሉን ስለመረጥነው እዚህ ጋር ሴሌክት ስላደረግነው ነው። ካልሆነም በእጃችሁ እንደዚህ ሴሌክት ማድረግ ትችላላችሁ ማለት ነው በማውስ። ከዛ እንዲህ ስታደርጉ ምን ያደርግልናል? ቴብል ይሰራልናል ማለት ነው። በኮንትሮል ኤል ልክ እንደዚህ ፎርማት ማድረግ ትችላላችሁ ሴሉን ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ኤን ነው የምናየው ማለት ነው። በኮንትሮል ኤን ደግሞ የምንሰራው ምንድን ነው? እዚህ ጋር ክሊክ ካደረግን በኋላ ኮንትሮል ኤን ስናደርግ አዲስ ማይክሮሶፍት ኤክሴል ይከፍትልናል ማለት ነው። አዲስ ከፈለጋችሁ ልክ እንደዚህ ኮንትሮል ኤን ነው የምትሉት ማለት ነው። የእኛ የመጀመሪያው ይሄ ነው። እዚህ ታስክ ባራችሁ ላይ ማየት ትችላላችሁ ማለት ነው። ሁለቱም የተለያየ ነው ማለት ነው። ስለዚህ እዚህ ጋር ስራ እየሰራችሁ እያለ ኒው ወርክ ቡክ ከፈለጋችሁ ምን ማድረግ ትችላላችሁ? ኮንትሮል ኤን ማድረግ ትችላላችሁ ማለት ነው። ሌላው ስራችን የሚያቀልልን በማይክሮሶፍት ኤክሴል ላይ ስንሰራ ኮንትሮል ኦ ነው ማለት ነው። ልክ ኮንትሮል ኦ ስናደርግ ከዚህ በፊት ምንፈልጋቸውን የሰራናቸውን እዚህ ጋር ያመጣልናል ኦፕን እንድናደርግ ማለት ነው። እዚህ ጋር የሰራዋቸው ናቸው። ምፈልገው ካለ ክሊክ በማድረግ ኦፕን ማድረግ እችላለሁ ማለት ነው። አሁን ኦፕን ማድረግ ስለማልፈልግ ምን ማድረግ እንችላለን? በዚህ በቀስቱ እንመለሳለን ማለት ነው። ሌላው ስራችንን የሚያቀልልን በማይክሮሶፍት ኤክሴል ላይ የምናየው ሾርት ከት ኮንትሮል ፒ ነው ማለት ነው። ኮንትሮል ፒ ደግሞ ምንድን ነው የሚያደርግልን? መጀመሪያ ኮንትሮል ትይዛላችሁ። ከዛ ፒ ስታደርጉ ልክ እንደዚህ ፕሪንት ያደርግልናል ማለት ነው። ፕሪንት ለማድረግ እዚህ ጋር የምንፈልገውን ብዛት እናስገባለን። እዚህ ጋር ደግሞ የፕሪንተራችንን ስም እንመርጣለን። ከዛ በመቀጠል ፕሪንት እናደርጋለን ማለት ነው። እዚህ ጋር እያንዳንዱን ሽቶች ማየት እንችላለን። 5 ነው ያለው። የተቆረጠብን ደግሞ ካለ ማስተካከል እንችላለን ማለት ነው። እንዴት ነው የምታስተካክሉት? ፔጅ ሴትአፕ ጋር በመግባት ማስተካከል ትችላላችሁ። አሁን የመጣው 5 ነው። ስለዚህ ኮንትሮል ፒ ከማለታችሁ በፊት የምትፈልጉት ይሄ ኮንትሮል ፒ ብቻ የሚለውን ከሆነ እንዲህ ሴሌክት ታደርጉና ከዛ በመቀጠል ፔጅ ሌአውት ከዛ ፕሪንት ኤሪያ ሲት ፕሪንት ኤሪያ ትላላችሁ ማለት ነው። እቺን ብቻ ነው የሚያመጣልን ማለት ነው። ከዛ ከኪቦርድ ኮንትሮል ፒ ስትሉ ልክ እቺን ብቻ ነው የሚያመጣልን ማለት ነው። ስለዚህ ፕሪንት ከማድረጋችሁ በፊት የምትፈልጉትን መምረጥ ትችላላችሁ ማለት ነው። ከዛ ካስተካከላችሁ በኋላ እቺን ፕሪንት የምትለዋን ነው የምትነኩት። እኔ አሁን ፕሪንት ማድረግ ስለማልፈልግ ወደኋላ እመለሳለሁ ማለት ነው። ከዚህ ከፕሪንት ፕሪቪው ወጥተናል ማለት ነው። ሌላው ቀጣይ ደግሞ የምናየው ኮንትሮል ኪው ነው ማለት ነው። ኮንትሮል ኪው ላይ በጣም ብዙ ስራዎች ነው የምንሰራው። በቅድሚያ ግን እዚህ ጋር ዳታ ካላችሁ ያንን ዳታችሁን መምረጥ ይጠበቅባቸዋል ማለት ነው። ልክ እንዲህ ዳታ ካላችሁ ዳታችሁን ትመርጣላችሁ። ልክ እንደዚህ ዳታችሁን እንደዚህ ከመረጣችሁ በኋላ ኮንትሮል ኪው ነው የምትነኩት ማለት ነው። ኮንትሮል ኪው ስታደርጉ እዚህ ጋር በጣም ብዙ ኦፕሽኖች ይመጣላችኋል ማለት ነው። መጀመሪያ ዳታ ባር መስራት ከፈለጋችሁ ይኸው ዳታ ባር ይሰራላችኋል ራሱ። ልክ እንደዚህ ሳደርግ እዚህ ጋር እንደምታዩት ዳታ ባር ሰርቶልናል ማለት ነው። ከለር ማድረግ ከፈለጋችሁ ተመሳሳይ ከለሮችን ያመጣላችኋል። አይከኖች ከፈለጋችሁ አይከኖች ልክ እንደዚህ ያመጣላችኋል። እዚህ ጋር የተለያየ ከለሮች ያደርግላችኋል ማለት ነው። በፐርሰንት የሚያስቀምጥላችኋል። በጣም ብዙ ስራ ነው የሚሰራው ማለት ነው። ቻርትን በቀላሉ መስራት ከፈለጋችሁ እንደዚህ ካደረጋችሁ በኋላ እዚህ ጋር ብዙ ኦፕሽን አለው ማለት ነው። ስለዚህ በኮንትሮል ኪ አብዛኛውን ስራችሁን ማጠናቀቅ ትችላላችሁ ማለት ነው። በጣም ብዙ ስራ ነው ያለው። ቴብሎችም መስራት ትችላላችሁ። ልክ እንደዚህ ስናደርግ ራሱ ያመጣላችኋል ማለት ነው። ስለዚህ ስራችሁን በጣም የሚያቀልላችሁ ሌላው በማይክሮሶፍት ኤክሴል ላይ ኮንትሮል ኪው ነው ማለት ነው። በኮንትሮል ኪው ብዙ ቱሎችን ታገኛላችሁ። በሱ መስራት ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው ምንድነው? ኮንትሮል አር ነው ማለት ነው። ኮንትሮል አር ደግሞ ፊል ራይት ነው የሚያደርግልን። እንዴት ነው የሚያደርግልን? እዚህ ጋር ያለው ዳታ እንደዚህ ሴሌክት ካደረጋችሁ በኋላ ኮንትሮል አር መንካት ብቻ ነው። ምን ያደርግልናል? ራሱ ዳታውን ወደ ቀኝ እንደዚህ ፊል ያደርግልናል፣ ይሞላልናል ማለት ነው። ስለዚህ ሴሌክት ካደረጋችሁ በኋላ ኮንትሮል አር በማድረግ መስራት ትችላላችሁ። ኮፒ ፔስት በማለት ጊዜያችሁን አይበላባችሁም ማለት ነው። ሌላው ደግሞ የምናየው ኮንትሮል ኤስ ነው ማለት ነው። ኮንትሮል ኤስ ስናደርግ ምንድን ነው የሚያደርግልን? ሴቭ ነው የሚያደርግልን ማለት ነው። ኮንትሮል ኤስ ስናደርግ ልክ እንደዚህ ይመጣልናል ኦፕሽን። እዚህ ጋር ስሙን መስጠት ትችላላችሁ፣ የፈለጋችሁትን ስም። እዚህ ጋር ደግሞ ቦታውን መምረጥ ትችላላችሁ። የምትፈልጉትን ቦታ ከመረጣችሁ በኋላ ሴቭ ነው የምታደርጉት ማለት ነው። በፓስወርድ ደግሞ ሴቭ ማድረግ ከፈለጋችሁ እዚሁ ጋር ምን ማድረግ ትችላላችሁ? ቱልስ የሚለው ጋር ነው የምትሄዱት። ከዛ ጀነራል ኦፕሽን ካላችሁ በኋላ እዚህ ጋር የምትፈልጉትን ፓስወርድ ነው የምታስገቡለት ማለት ነው። ልክ እንደዚህ የምትፈልጉትን ፓስወርድ ታስገባላችሁ። ኦኬ
ደግማችሁ አሁን ያስገባችሁትን ፓስወርድ ነው የምታስገቡት። ከተሳሳታችሁ ይመልሳችኋል። ከዛ እንደዚህ በማድረግ ሴቭ ትሉታላችሁ ማለት ነው። ምን ሆኗል? ሴቭ ሆኖልናል። እዚህ ጋር ስሙንም ማየት ትችላላችሁ። አሁን ሴቭ ያደረግንበት ስም ልክ እንደዚህ ይመጣል ታይትል ባሩ ላይ። ከአሁን በኋላ ይሄን ዘግተን ብንወጣ እንኳን ምን ይፈልጋል? ፓስወርድ ይጠይቀናል ማለት ነው። የአሁኑ ዳታችን ይሄ ነው። ልክ ይሄንን ስንከፍት ምን ይጠይቀናል? ፓስወርድ ይጠይቀናል። በዚህ መንገድ ኮንትሮል ኤስ በማድረግ ዳታችሁን ሴቭ ማድረግ ትችላላችሁ። ይኸው እዚህ ጋር ምን እያለን ነው? ፓስወርድ እየጠየቀን ነው። ፓስወርዱን ካስገባን ግን ይከፍትልናል ማለት ነው። ልክ እንደዚህ ከፍቶልናል ማለት ነው። በኮንትሮል ኤስ እንደዚህ መስራት ትችላላችሁ። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ዩ ነው ማለት ነው። እዚህ ጋር ያለውን ዳታ ኮንትሮል ዩ በማድረግ ምን ማድረግ ትችላላችሁ? አንደርላይን ማድረግ ትችላላችሁ ማለት ነው። አንደርላይን ኦፕሽኖች እዚህ ጋር አሉ። መቀያየር ትችላላችሁ ማለት ነው። አንድ የመረጣችሁት ነገር ለሁሉም ስለሚሆን ማለት ነው። ሌላው እዚህ ጋር ያለውን ዳታ ኮፒ ካላችሁ በኋላ እዚህ ጋር ባለው ምን ማድረግ ትችላላችሁ? ወደ ፈለጋችሁት ጋር በመሄድ ኮንትሮል ቪ ስትሉ ፔስት ያደርጋል ማለት ነው። ሌላው በማይክሮሶፍት ኤክሴል ላይ ስራችንን የሚያቀልልን ምንድን ነው? ኮንትሮል ቪ ነው ማለት ነው። ፔስት በማድረግ ኮፒ የተደረገ ነገር በአጠቃላይ ኮንትሮል ቪ ስትሉ ፔስት ይሆናል ማለት ነው። ይሄ ሴሌክት የተደረገው እስካለ ድረስ በዚህ መንገድ ዳታችሁን ኮፒ ፔስት ማድረግ ትችላላችሁ ማለት ነው። ደብል ክሊክ ስታደርጉ እዚህ ጋር ሴሌክት ያደረጋችሁት ነገር ይጠፋል ማለት ነው። ሌላው እዚሁ ጋር ስራችንን የሚያቀልልን ማይክሮሶፍት ኤክሴል ላይ ምንድን ነው? ማትፈልጉት ነገር ካለ ኮንትሮል ደብሊው በማድረግ ክሎዝ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን የምናየው ኮንትሮል ደብሊው ነው። እዚህ ጋር አለን አንድ ኤክሴል ኮንትሮል አንድ ነገር እንጻፍበትና ኮንትሮል ደብሊው ስናደርግ ምን ያደርጋል? ሊዘጋ ስለሆነ ሴቭ ማድረግ ትፈልጋላችሁ ወይ ነው የሚለን። አይ ሴቭ ማድረግ አንፈልግም። ስለዚህ በዚህ መንገድ ኮንትሮል ደብሊው በማድረግ ማይክሮሶፍት ኤክሴላችንን በቀላሉ መዝጋት እንችላለን ማለት ነው። ሌላው የምናየው በማይክሮሶፍት ኤክሴል ላይ ኮንትሮል ኤክስ ነው ማለት ነው። ለምሳሌ እዚህ ጋር ያለውን ዳታ ማንፈልገው ከሆነ ኮንትሮል ኤክስ እንልና ወደምንፈልገው ቦታ በመውሰድ ወደዚህ ኮንትሮል ቪ ካልን ምን ይሆናል? እዚህ ጋር ያለው ይነሳና ወደምንፈልገው ቦታ ላይ ይሄድልናል ማለት ነው። ኮንትሮል ኤክስ በማድረግ ማንፈልገውን ነገር በማጥፋት ወደ ፈለግነው ቦታ ማስቀመጥ እንችላለን ማለት ነው። ኮንትሮል ኤክስ ከት ነው የሚያደርግልን ማለት ነው። ሌላው አሁን የሰራነውን ስራ ወደዚህ መመለስ ከፈለግን ኮንትሮል ዋይ ነው የምንለው ማለት ነው። ኮንትሮል ዋይ ስንል ልክ እንደዚህ ይመልስልናል ማለት ነው። በዚህ መንገድ ኮንትሮል ዋይን በማይክሮሶፍት ኤክሴል ላይ መጠቀም እንችላለን ማለት ነው። በማይክሮሶፍት ኤክሴል ላይ ሌላው የመጨረሻው ስራችንን የሚያቀልልን ለዛሬ የምናየው ሾርትከት ኮንትሮል ዜድ ነው ማለት ነው። ኮንትሮል ዜድ ስንል ደግሞ ወደ ቦታው ነው የሚመልስልን አንድ ነው ማለት ነው። ኮንትሮል ዜድ በማድረግ መስራት ትችላላችሁ። ምንም ነገር ኤክሴል ላይ መሞከር ትችላላችሁ ማለት ነው። የሚበላሽባችሁ ነገር የለም ማለት ነው። ኮንትሮል ዋይ ኮንትሮል ዜድ እያደረጋችሁ ማስተካከል ትችላላችሁ ማለት ነው። ለዛሬ ያዘጋጀንላችሁ ሾርት ከቶች እነዚህ ናቸው። ቀጣይ ደግሞ ሌላ ስራችሁን የሚያቀልላችሁን እነዚህ ሁልጊዜ የምንጠቀማቸው ኤክሴል ላይ ያሉ ሾርት ከቶች ናቸው። ሌላ የምናሳያችሁ ሌሎች ብዙ ሾርት ከቶች አሉ ማለት ነው። ስራችሁን የሚያቀልላችሁና ስራችሁን የሚያፈጥኑላችሁ እነዚህን ደግሞ በቀጣይ እናሳያቸዋለን። እስከዛው ግን ዩቲዩባችንን ሰብስክራይብ እያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ በማድረግ ቪዲዮውን እንጨርሳለን ማለት ነው። ይመቻችሁ።